አንደኛ ሳሙኤል ላይ እሱ ላይ ነው ብዙ የምናገረው። ከአንድ ጀምሮ ያለውን አነባለሁ። በተራራም ስፍራ ስሙም እልቃና የተባለ ፍሬያማዊ ሰው ነበረ። እሱ የራንም ልጅ የተው ልጅ የናሴብ ልጅ ነበረ። ሁለት ሚስቶች ነበሩት። የአንዲቱ ስም ሐና፣ የሁለተኛ ስም ደግሞ ፍናና ነበረች። ለፍናና ደግሞ ልጆች ነበሯት፣ ለሐና አልነበራትም። ያም በሴሎ ይሰግድ ዘንድ ለሰራዊት ጌታ እግዚአብሔር ይሰዋ ዘንድ ከከተማ በየዓመቱ ይወጣ ነበረ። የእግዚአብሔርም ካህናት ሁለቱም የኤሊ ልጆች አፍናና ፊናስ በዛ ነበሩ። እልቃናም የሚሰዋበት ቀን በደረሰ ጊዜ ሐናንም ይወዳት ነበረ እና ሁለት እጥፍ ዕድል ሰጣት። እግዚአብሔር ግን ማኅፀኗን ዘግቷት ነበረ። እና ጣዖቷን ታበሳጫት ነበረ። በየዓመቱ እንደዚህ ባደረገ ጊዜ እሷ በእግዚአብሔር ቤት በሚወጣበት ጊዜ ታበሳጭ ነበረ። ሐናም ታነቅስ ነበር፣ አንዳችም አትቀምስም ነበር። ባሏም እልቃና ሐና ለምንድን ነው የምታለቅሺ? ለምን ልብሽ ያዝናል? እኔ ከ10 ልጆች አልበልጥም አላት። በሴሎ ከበሉና ከጠጡ በኋላ ሐናም ተነሳች። አካሄዱም ኤሊ በእግዚአብሔር መቅደስ መቃን አጠገብ በመንበሩ ላይ ተቀምጠው ነበር። እሷም በልቧ ታማር ነበር። በእግዚአብሔርም ፊት ጽኑ ለቅሶ አለቀሰች። እሷም አቤቱ የሰራዊት ጌታ እግዚአብሔር የባሪያዬን መዋረድ ተመልክተህ ብትመለከት፣ ለእኔም አስበህ ወንድ ልጅ ብትሰጥ እኔ ለእግዚአብሔር እሰጣለሁ፣ ምላጩም በራሱ ላይ አልደስም ብላ ስለተሳለች በእግዚአብሔር ፊት ባበዛች ጊዜ ኤሊ አፏን ይመለከት ነበር። ሐና በልቧ ትናገር ነበር፣ ከንፈሯን ታነቃንቅ ነበር። ኤሊም እንደ ሰከራት ቆጠራት። ሳራ ሐና እስከ መቼ ነው ስካርሽ ብሎ ተናገረ። ሐናም ደግሞ ነው እኔ እንደዛ አይደለሁም፣ እኔ ጠጅና የሚያሰክር ነገር አልጠጣሁም፣ ነገር ግን በእግዚአብሔር ፊት ነፍሴን አፈሰስኩ፣ ሐዘንና ጭንቀቴ ስለበዛ እስከ ዛሬ ተናግሬያለሁና ባሪያዬን እንደምናምንቴ ሰው አትቁጠር አለችው። ኤሊም በዳና ሂጂ፣ የእስራኤል አምላክ የለመንሽውን ልመና ይስጥሽ አላት። እሷም በዓይኔ ፊት ሞገስ ስላገኛለች ሴቲቱ መንገዱን ሄደች፣ በላች፣ ፊቱንም ታጠበች። ከዚህ ወዲህ ሐዘንተኛ ሆና አልታየችም ይላል። ክብር ለእግዚአብሔር ይሁን። ይሄ ቃል ሲጀምር በተራራማው ኤፍሬም ብሎ ነው የሚጀምረው። እንግዲህ ሁላችሁም እስቲ አርማቴ የምትለውን ቃል ያዙ። አርማቴ የኢያሱ መጽሐፍ ላይ ኤፍሬማውያን የእሴ ልጆች ርስት ይከፋፈሉ በሚደንቅ አይነት ሁኔታ የያዟት ርስት ናት። ዝም ብሎ ርስት አይደለችም። ሄዳችሁ ምዕራፍ 17ን ኢያሱን ስታነቡት ቁጥር 14 ጀምራችሁ ስታነቡት የዮሴፍ ልጆች ኢያሱን እኔ ብዙ ሕዝብ ስለሆንኩ እስካሁንም ስለባረከኝ ለምን አንድ ክፍል አንወስድም ሲጠናሉት፣ ኢያሱ ብዙ ሕዝብ እስኮሮ ድረስ በኤፍሬም አገር ጣቦ ስለነበረ ለምን ይህን ምድር አትሰጥም ብለው አሉት። እግዚአብሔር ለዮሴፍም ልጆች ወደ ተራራማ ቦታ አይበቃንም፣ በሸለቆ ውስጥ ለሚኖሩ በቤት ስራ ለሚሰሩት ሰዎች ከነዓናውያን የብረት ሰረገላ አሏቸው አሉት። ኢያሱም ይህ ሰው እንዴት ነው አሉት። ለምናሱ አንተ ብዙ ሕዝብ ነህ፣ ጽኑ ኃያል ነህ፣ አንድ ዕጣ ብቻ አይደለም፣ ነገር ግን ተራራማው አገር ላንተ ይሆናል፣ ዱር እንኳን ቢሆን ትመንጥረዋለህ፣ ላንተም ይሆናል፣ ለካንዓንም ይሆናል፣ የበረንግ ሰረገሎች ይሆናል፣ የበረቱ ከሆኑ ታሳድዳቸዋለህ አለ እና አርማቴም ዝም ብሎ ስፍራ አይደለም፣ የእምነት ሰዎች የመነጠሩ ስፍራ ነው። በነቢያት ድምፅ ኢያሱ የሚመራቸው ሰዎች አትችሉም እንኳን ቢባሉ ትችላላችሁ ተብሎ የተሰጠ ምድር ነው። ያችን ዱራማ ምድር አንጥረው ነው የሰሯት። የእግዚአብሔር ቃል በተራራማው በኤፍሬም አገር ብሎ ሲል የተራራማው አገር ሁኔታ በዚህ አይነት የተወረሰ የጀግኖች አገር ነው፣ የመንጣሪዎች አገር ነው፣ የጸሎት ሰዎች አገር ነው። በእምነት ነው የተመነጠረው። ይሄ ርስት ያቆዩት በእምነት ነው። ስለዚህ ሐና በዚህ ምድር ነው የምትኖረው፣ በእልቃና አገር። ሐና ደግሞ
በእግዚአብሔር አጀንዳ መጸኖ የተዘጋጅ ሴት ናት። እግዚአብሔርን የምትጠብቅ ሴት ናት። ከዛ በተረፈ ደግሞ በቤቷ የባሏ ሌላ ምስት ጣዖቷ ፊናና በጣም የምታስጨንቅ ሴት ናት። በሴሎ ስትመላለስ በሐዘን ነው የተመላለሰችው። ብዙ ጸሎት ይዛ የተመላለሰች ሴት ናት። ሌላ በደስታ ሲመላለስ፣ እሷ ግን በሐዘን የተመላለሰች ሴት ናት። የምትገርም ሴት፣ ጀግና ሴት። እግዚአብሔር ግን ጸሎቷን ሰማ። ወደ እግዚአብሔር አጀንዳ ወደ ሆነው ጸሎት መጣች። ምዕራፉን ሲናገር ጽኑ ለቅሶ አለቀሰች። ክብር ለእግዚአብሔር ይሁን። ጽኑ ለቅሶ እግዚአብሔርን ከዙፋኑ የሚያስነሳ የእግዚአብሔርን ሐሳብ የሆነ ጸሎት ጸለየች። የልብ አጀንዳ የሆነ ጸሎት ጸለየች። ያን ጸሎት መጸለይ ጀመረች። ወገኖች ያን ጸሎት እንድንጸልይ ጌታ ይርዳል። ያ ሁኔታ በጣም ትልቅ ተግዳሮት ነበረ። ሴሎ ስትመላለስ ፊናና ቤትም አስለቃሽ ናት። ደግሞ ሴሎም ላይ ደግሞ ሐናን አስለቃሽ ናት። አንዳንድ ጊዜ የእግር እሳት የሆነ ሰው ስጣችሁ የሰፈር አይበቃትም፣ የቤቷ አይበቃትም። ከመንደር ስትወጣ ደግሞ እንደዛው ስትራግል የሆነ አፕሮች ያላት ሴት ናት። ክብር ለእግዚአብሔር ይሁን። ሁሌም ሴሎ ትመጣለች። ሁለተኛ ደግሞ ተግዳሮቷ ባሏ ነው። ባሏ ደግሞ ጥቅጥቅ ይሰጣታል። ከዛች ከልጆች ካላት ከፊናና አስበልጦ ለሐና ይሰጣታል። እኔ ከልጆች አልበልጥም ይላታል። በጣም የሚገርም ነገር። ሴትዮዋ የእግዚአብሔር አጀንዳ ስለገባት አሁን ላንተ የሚወልደው ጉዳይ አይደለም አለች። አሁን ቀላል አይደለም። አሁን በሴሎም ሲመላለስ ያየሁት ነገር አለ። የኤሊ ልጆች የእግዚአብሔርን ሐሳብ ትተው መቅደሱን የረከሰበት ክፉ ዘመን ላይ ነው ያለሁት። አንድ ቀን ይሄ ገባል አለቻለ። ይህን እያየች ትመላለሳለች። በቤተ መቅደስ እየተመላለሰች ያመነዝሩ ነበር። ቤቶቻቸውን ቤት አስቀምጠው ያመነዝሩ ነበር። ይህን ሁሉ ትመለከት ነበር ሐና። ቆይ ለእኔና ለኤልዳና ለእኔ ልጅ አይደለም። አሁን ለእግዚአብሔር ነው ሰው የሚያስፈልገው። ይህን የሚበቀል ሰው መውለድ አለብኝ አለች። እኔ እሷ ስላለች ልጅ ቁጥር ለማስቆጠር አይደለም ልጅ የሚወልደው አለች። አሁን እኔ ለቤቱ ቅናት አለውን ልጅ ነው መውለድ የሚፈልገው አለች። እግዚአብሔር ተነሳ። ምክንያቱም እግዚአብሔር ሰው ይጠብቀ ነበር። ክብር ለእግዚአብሔር ይሁን። እግዚአብሔር ሰው ይጠብቅ ነበር። በጣም የገረመኝ ነገር በዛ መጨረሻ ጸሎት ውስጥ ደግሞ ሌላ ተግዳሮት መጣባት። ኤሊ አይቶ ደግሞ ሐና ሲካርች እስከ መቼ ነው? ለምንድን ነው የምትሰክሪ አላት። እሷ በእግዚአብሔር ፊት እያለቀሰች ከንፈሯ እያንቀሳቀሰች በእግዚአብሔር ስትጸልይ ለምንድን ነው የምትሰክሪ አላት። በጣም የሚገርማችሁ ግን ልክ ሐና እኔ ልቤ ያዘነብኝ ሰው ነኝ፣ እኔ ሰከርኩ አይደለሁም ይህን የመለሰችው። እንዴት እኔ ጨዋ ሴት ናት። ይህን ስትናገር እሷ ምላሽ ነበራት። ሐና ሰከረ ወይ ብላ ስትል አይ እኔ አልሰከርኩም ብላ መመለስ ትችል ነበረ። አመላለሰው ራሷ ይገርመኛል። አፕሮችብል ሌዲ እና ምንድን ነው ያለችው? የእግዚአብሔር ጸጋ ውስጥ ያለውን ያን ተናገረች ለኤሊ። ኤሊም ተመለሰ። አሁን እንደዛው ከሆነ የምትጸልዩ ነገር ከሆነ ግን እግዚአብሔር የጸሎትሽን ፍሬ ይስጥሽ አላት። አጸደቃት። እንዲህ አይነት ባሎች ይኖሩ ደግሞ እንደዚህ አይነት ክቡር የሆነውን አጀንዳ ያለውን እግዚአብሔርን ሐሳብ ያለውን ሰው እግዚአብሔር ሰጣት። ሳሙኤል ተጸነሰ። ሳሙኤል ከተጸነሰ በኋላ ሳሙኤል ስትወልድ የምትገርም ሴት ናት። ማልዳ ተነሱ፣ በእግዚአብሔር ቤት ሰገዱ፣ ወደ አርማቴ ሄዱ፣ ወደ ቤታቸው መጡ። እግዚአብሔር ሐናን አወቃት፣ ጸነሰች፣ ወንድ ልጅ ወለደች። ከእግዚአብሔር ለምኛለሁ ስትል ስሙን ሳሙኤል አላት። ይልቃና ከቤተሰቡ ሁሉ
የዓመቱን መስዋዕትነት ለእግዚአብሔር ያቀርብ ዘንድ ወጣ። ሐና ግን አልወጣችም። ሐናም ግን ጡት እስኪታው ድረስ አልወጣችም። በዛም ጊዜ በእግዚአብሔር ፊት ይታይ ዘንድ ለእግዚአብሔር ቤት አቀርባለሁ አለ። እንግዲያውስ ደስ ያሰኘውን ነገር አንቺ አድርጊ፣ ተቀመጪ፣ ግን እግዚአብሔር ቃሉን ያጽና አላት። የጸለየችው ሐና ናት። የለመነችው ሐና ናት። ከእግዚአብሔር ጋር ዲል ያደረገችው ሐና ናት። ይህን ሁሉ ስራ የሰራችው ሐና ናት። ልክ ካረገዘች በኋላ ልቡ ከተወለደ በኋላ ይህን ልጅ ቆጭ ብዬ ማሳደግ አለብኝ አለች። ይሄ እግዚአብሔር ቤት የሚሄድ ልጅ ነው። ይሄ የሰፈር ልጅ አይደለም። ይሄ ምናምንቴ ልጅ አይደለም። ስለዚህ የእግዚአብሔርን ሐሳብ የሚያገለግለውን ሳሙኤልን ቁጭ ብዬ አሳድጋለሁ አለች። ከዛ በኋላ ለዘላለም ለእግዚአብሔር እሰጣለሁ አለች። ክብር ለእግዚአብሔር ይሁን። ለካስ ባሎቻችን እንዲሰሙን ብዙ ጸሎት መጸለይ አያስፈልግም። ኦልሬዲ ጸልያለች፣ ከእግዚአብሔር ጋር ጸልያለች። እኔ እባክሽን የልጅ ቤት ይደግ፣ መልክሽንም ይመስላል፣ እንዴት ለሌላ ሰጫለሽ አላላትም። በእግዚአብሔር ፊት ሞገስ እንዳገኘች እንደምትፈልገው አድርጊ አላት። እንዲህ አይነት ባል የሚገርም ባል ነው። እግዚአብሔር እንዲህ አይነት ሰው ውስጥ በዚህ አይነት መልኩ ነው ሳሙኤል የተወለደው። ሳሙኤልን ወደ እግዚአብሔር ቤት አመጣችው። ስታመጣ የዛሬ ዓመት እንደዚህ አይነት በፊት ያለቀሰችው ሴት ያቺ ሴት ነኝ ብላ እግዚአብሔር አስቦኛል ብላ ልጁን ሸላለማዋ ይዛ መጣች። ክብር ለኢየሱስ ይሁን። በጣም ይገርመኛል ወገኖች። የጸሎት ሰው መንጥሮ የወረሰ ሰው ለካ ምንም ነገር አይፈራም፣ አምላኩን ያምናል። ሲጀመር ግን እንደዚህ ብሎ የተጀመረ ሰው የሌላ ቤት ጥላችሁ ትሄዳላችሁ። የሌላ ልጆች ስርዓት እንደዛ አይደለም። ስለዚህ አልፈራችሁም። አመነችው፣ እግዚአብሔርን አመነችው። አንተ ነህና ሳሙኤልን ለእኔ ሰጠኸኝ፣ እንደውም እርኩሰት በተወለደ ትውልድ መካከል ክብር ሆኖ እንዲያድግ የሰጠህ አንተ ነህ አለችው። ክብር ለኢየሱስ ይሁን። ወገኖቼ እንደዚህ አይነት ሴት እግዚአብሔር ይስጥ። ኤሊን ሳይሆን እግዚአብሔርን አምና በእግዚአብሔር ቤት ጣለችው። እዛ ቤት አደገ። የእግዚአብሔርን በቃል የሚበቀል አርማቴም የእግዚአብሔር አጀንዳ መወለጃ ስፍራ ነው። አርማቴም የጽኑ ጸሎት የሚጸልዩ ሰዎች ስፍራ ነው አርማቴም ጌታ። ስለዚህ ስፍራ አርማቴም ነው ጌታ። ይሄ ያለንበት አገር ይሄ አውስትራሊያ ተወምት በእግዚአብሔር ሐሳብ የሆነ አገር ነው። ባለመልበር እግዚአብሔር ጠርጎ ያስተካከለ አገር፣ የእግዚአብሔር መንፈስ ያለበት አገር ነው አለ። ታውቃላችሁ፣ የእምባዋ ስፍራ ነው። ያ ቦታ ለእሷ በጣም ጥሩ አይደለም። አርማቴም ለሐና በጣም ፔንፉል የሆነ ስፍራ ነው። መካን የተባለችበት ስፍራ ነው ለሐና። አርማቴም ለካ አርማቴንን በእንባዋ ሰርታለች። ክብር ለኢየሱስ ይሁን። ለካ የተሰራ ስፍራ፣ የእግዚአብሔር ክብር ያለበት ስፍራ፣ የኃያላን ስፍራ ይሆናል። ለካስ የተመነጠረ ስፍራ ትተናነድ። አርማቴናችሁ እስቲ የኔ አርማቴን የት ነው? ክብር ለእግዚአብሔር ይሁን። ወገኖቼ አሁን የመስበክ ጉዳይ አይደለም፣ ግን እዚህ ሀገር በጣም ብዙ ሰዎችን አየሁ፣ ብዙ ሰዎችን ተመለከትኩ። ብዙ የሚጸልዩ ሰዎች፣ የሚተጉ ሰዎች፣ በጓዳ ለእግዚአብሔር የሚያነቡ ሰዎች፣ በስራ ቦታ በተለያየ ሁኔታ ለእግዚአብሔር የሚተጉ ሰዎች፣ የተዘጋጁ ሰዎች ያሉባት አገር ነው።
ግን እነዚህ ሰዎች ዳር ይዘው ነው ያሉት። ዳር ይዘው ቆመዋል። እዛ መካከል ምንጭ ፈልቋል። እግዚአብሔር ወደ እሳቱ ወደ ዋናው እንድንቀርብ ይፈልጋል። ግን ሁሉም ሰው ዳር ይዘዋል። ሁሉም ሰው ዳር ይዞ ቆመዋል። እግዚአብሔር ክብር አለ። ጌታው ያልኩ ህዝቤ ግን አላወቀም። ብዙ ጩኻችሁ፣ ብዙ መንጥራችሁ፣ ብዙ ትውልድ ከዚህ በፊት ከሰራው በላይ ሰርታችኋል። የእግዚአብሔር መንፈስ ያለበት ከተማ ነው ይህ ከተማ አለ። ግን የሰራት ይህን ቴክኖሎጂ፣ ይህን መንገድ፣ ይህን ኢንፍራስትራክቸር የዘረጋው ሰዎች አይደሉም አለ። እግዚአብሔር ከዘመናት በፊት ያዘጋጃት ምድር ናት ለቅዱሳን ወገኖቼ። ታዲያ እዚህ ሰርተን እዚህ በሆነ ሁኔታ እያለን ገብተን መስራት እንጂ ዳርዳር ይዘን ቆመን ዝም ብለን መመልከት አለብን? አርማቴንን ጥሎ ማየት ሳይሆን ከጀመርነው ክብር ጋር ከእግዚአብሔር ክብር ጋር መቆም አለብን። አሁን የክብር ዘመን ነው። አሁን የእግዚአብሔር ክንድ የሚገለጥበት ዘመን ነው ለዚህ ምድር። አሁን ታላላቅ እግዚአብሔር ሰዎች ከጓዳ ብቅ የሚሉበት ዘመን ነው። አሁን ሲጸልዩ ሲተጉ የነበሩ ሰዎች የሚወጡበት ዘመን ነው ይሄ ዘመን። ሐና የደከመችበትን ዘመን ታውቃላችሁ። በትም አይነት የእርግዝና ዘመኗ ሳይመቻት ነው ያለፈችው ሐና። ያን ወስዳ ጣለች እግዚአብሔር ፊት። እኔና እናንተ ግን የማስተዋልና የጥበብ መንፈስ የተቀበለ ሰዎች ነን ወገኖቼ። ዛሬ እኒያው ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። በእውነት ጌታ ኢየሱስ ያድናል። ሐና ነቀፌታዋ ብዙ ያለችበት ስፍራ ቢሆንም አርማቴንን ሰርተዋለች። ለእግዚአብሔር ሰው ሰርተዋለች። ክብር ለኢየሱስ ይሁን ለዘላለም። ወገኖቼ እግዚአብሔር ቃል እንዲህ ይላል። ሳሙኤልም ይላል መኖሪያው በአርማቴን ነበረና ቃሉ ግን ከደን እስከ ቤርሳቤህ ድረስ የተጸለየበት ስፍራ ነው። በትንቢት የመጣበት ስፍራ ነው። እንደውም እግዚአብሔር ቃል ሳሙኤል አድጎ ሞተ፣ ከመኖሪያ እስከ መሞቻውም ድረስ አርማቴም ነው የኖረው። መሞቻውም መቃብሩም እዛው ነው የሆነው። አርማቴም አገልግሎትን የተቀበለበት፣ የእግዚአብሔርን ክብር ያየበት፣ እግዚአብሔር የተገናኘበት እዛው ምድር ላይ ተቀበረ ይላል። አርማቴን እንዲቀበል ያደረገው እግዚአብሔር ነው። በሴሎ እንዲያጤን ያደረገው እግዚአብሔር ነው። የበቀል እጅ ሆኖ ነው የመጣው። ያን የተበላሸ ጄኔሬሽን፣ ያን የተደፈረው እግዚአብሔርን መቅደስ እግዚአብሔር ሊያጠራው አንስቶ ስለነበረ የበቀል እጁ ንቅንቅ አያደርገውም። ክብር ለእግዚአብሔር ይሁን። አስተካክሎበታል። በእግዚአብሔር ሃሌሉያ፣ አስተካክሎታል ኢየሱስ። ወገኖቼ ስሙ ለዘላለም የተባረከ ይሁን። እኔ ደስ ይለኛል። ሳሙኤል I love you this history ምዕራፍ 2 ደግሞ ስንመለከት እግዚአብሔር ቃል ሲጀምር ሐና ስትጸልይ እንዲህ አለች። ሴትዮ አደገኛ ሴት ናት። ልጅ ለመቀበል አይደለም የምትጸልየው ሴት። እቺ ጸሎት ሴት ናት። እቺ ኃያል ሴት ናት። እቺ ብርቱ ሴት ናት። ለምናምንተ ልጅ ሳይሆን ለእግዚአብሔር በቀል የቆመች ሴት ናት። እንግዲያውስ እንዲህ አለች፣ እንደ አምላካችን እንደ እግዚአብሔር ጻድቅ የለምና፣ ከአንተ በቀር ጻድቅ የለምና አትተባዩ፣ በኩራት አትናገሩ። እግዚአብሔር አዋቂ ነውና፣ እግዚአብሔር ስራውን የሚመዝን ነውና፣ ካፋቸው ኩራት ነገር አይውጣ። የኃያላንን ቃል ይሰብራል። ጸድቆ የነበሩት ተሪቦ የነበሩት ይጠግባሉ አለ። መካኒቱ 7 ወለደች፣
ብዙ ወለደችም ደክማለች። እግዚአብሔር ይገላል፣ ያድናል፣ ወደ ሲኦል ያወርዳል፣ እግዚአብሔር ያነሳል፣ ድሃ ያደርጋል፣ ባለጸጋ ያደርጋል፣ ያዋርዳል፣ ከፍ ያደርጋል። በሕዝብ ብዙ መኳንንቶች ጋር ያስቀምጣል። የክብርን ዙፋን ያወርሳቸው ዘንድ፣ ችግረኛውን ከመሬት ያነሳ ዘንድ፣ ምስኪኑንም ከጉድፍ ያነሳ ዘንድ የምድር መሰረቶች እግዚአብሔር ናቸው። በእነሱ ላይ ዓለምን ያደረገ እሱ የቅዱሳን ምድር ያጥባል፣ ኃጥአን ግን በጨለማ ይቀመጣል። ሰው በኃይሉ አይበረታም፣ ከእግዚአብሔር ጋር የሚጣሉ ይደቃሉ። በሰማይ ያንገደግዱባቸው፣ እግዚአብሔር እስከ ምድር ዳርቻ ይፈርዳል። ሃሌሉያ! ኢየሱስ ከባድ ጸሎት ነው ጸለየችው። አፌ ቀንዴ ከፍ ከፍ አለ እያለች ነው የምትጀምረው ሐና። አፌ በጠላቶቼ ላይ ተከፈተ እያለች ነው የምትጀምረው ሐና። ሃሌሉያ! ኢየሱስ ጌታ ነው። በኃይል መበርታት እንደማንችል በጸሎቷ ይህንን ታወራዋለች ሐና። ለካስ ወገኖቼ ብዙ ጸሎት ስንጸልይ፣ ብዙ ጸሎት ሰዎች ስንሆን ለዘመናት የሚሆን ቀንበር እንሰብራለን። የሐና ጸሎት ወደዛ ነው ያዘነበለው። እሷ ከመቀበል ከመስጠት ጋር አይደለችም። እሷ እግዚአብሔር እስከ ምድር ዳርቻ ይፈርዳል፣ ለንጉሥ ኃይልን ይሰጣል፣ የመሲሁን ቀንድ ከፍ ከፍ ያደርጋል። የተኛው ዘመን ውስጥ ነው ገብታ እሷ ስትጸልይ የነበረው። አስቡ እንግዲህ የጸሎቷ ጥልቀት፣ ሊመጣ ያለውን ኃይል ነበር የምትናገር የነበረው ሐና። በሳሙኤል የሚቀባ ዳዊት ታያት። ከዳዊት ዘር የሚመጣ መሲህ ታያት። ዋው! ጽኑ ጸሎት። ክብርን ለመድኃኔዓለም ለኢየሱስ ይሁን። ዘመንን ከፍ የሚያደርግ ነገን የሚያሳይ ዛሬ ላይ ቆመን ነገን የሚያሳይ የእግዚአብሔር ስም የተባረከ ይሁን። ዛሬ እንጸልያለን። ሃሌሉያ! ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ዛሬ ላይ ቆማ ሳሙኤልን አየች። ጭንቀት ላይ ሆና ሳሙኤልን ተመለከተች። ፍናና ስታሳድድ ላይ እዛ መከራ ላይ ሆና ሳሙኤልን ማዶ ተመለከተች። ቺናት ጀግና ሴት። ስለዚህ እግዚአብሔር አሳያት ነው። እግዚአብሔር ይሄ የሚመጣ ችግር አላፊ ነው እንጂ ቋሚ አይደለም ማለት። ዛሬ በተለያየ ችግር የሚታልፉ ሰዎች ጉድ ኒውስ፣ እግዚአብሔር ነገያችሁን ያሳያል። ያኛው ለእናንተ በቃ መዳበሪያ ነው። ለሚመጣው ዘመን፣ ለሚመጣ ሰብል፣ ለሚመጣ ምርት ያ መዳበሪያ ነው። እናንተን እየረገጠ ያለው መከራ። እኔ የተማርኩት ከመከራ ይህንን ነው። እግዚአብሔር ሲቆነጥጠኝ፣ እግዚአብሔር በአንዳንድ ሁኔታ ልቤን ስብር ሲያደርግ፣ እግዚአብሔር ወጊዎችን ሲያመጣ፣ መዶሻዎችን ሲያመጣ ምስማር በደብ አድርጎ ይመቱና ከእንጨት ጋር ያያይዙታል። እኔን ከክርስቶስ ጋር የሚያገናኝ መዶሻ ያጆች እግዚአብሔር ያብዛልኝ። እሱንም የሚጠቅመን አቃቅር አውጪዎች ያብዛኝ። ሙዳሞች ፈናሞችን ያብዛ፣ ይብዙ። እነሱ የሲምላ ፒሶች ይብዙ። እናቃልን፣ ሳናቀው ቀርቶ ሳይሆን እናቃልን። ግን ያ ለሐና የፍናና መረገጥ መሰደብ ለሚመጣ ለሳሙኤል ዘመን ሞገስ ሊሆንላት ነው። ስለዚህ ወገኖቼ አንድ ጊዜ እግዚአብሔር መጥቶ ሳውልን እስከ መቼ ነው የምታለቅሰው? እስከ መቼ ነው የምታለቅሰው አለው። እንባውንም የሚያቆም የሚችል እግዚአብሔር ስንጸልይ ነው። አርማቴን ያጋባል። ትውልዳችሁ ላይ ክብር ያጋባል። ትውልዳችሁ ላይ ክብር ይጋባል። ወደ ትውልድ የሚተላለፍ መንጣሪነት ታስተላልፋላችሁ። ዛሬ ክብር ለእግዚአብሔር ይሁን። የተሰደባችሁ፣ ፔንፉል የሆናችሁ፣ ባርን አውት ያደረጋችሁ ጉድ ኒውስ፣ ጌታ ማዶ ላይ ያየ ነገር አለ። ሃሌሉያ! እኔ የታመነ ቤት ይሰራለሁ፣ ዘመኑን ሁሉ እኔ በቀባሁበት ቤት ላይ ይሄዳል አለ ዳዊት። የሚደክም እኮ አያገኝም። በእግዚአብሔር ቤት መንፈስን
እንደ ጣለ ሰው አስቸጋሪ ሰው የለም። መንፈስን አትጣሉ። ይህ በዚህ ሀሳብ ሁላችሁም ትስማማላችሁ። ፍቅርንና እውነትን ከጣሉ ቃሉን የጣለ ሰው በጣም ያስፈራል። ይሄ ሰው ግን ተሰምቶታል። ምክንያቱም በነፍሴ እንዳለው እንዲሁ አደርጋለሁ፣ ዘመኑን ሁሉ እኔ በቀባውበት ዘንድ ፊት ይሄዳል፣ በፊቱም ሰግዶ ይቆማል። እግዚአብሔር ይህን ተናገረ። ጌታ የኤሊ ልጆች የእግዚአብሔርን እንጀራ ነው በመቅደሱ ላይ የሚበሉት፣ ስጋውን ነበር የሚበሉት። እግዚአብሔር አሁን በቀል አይደለም የያዘው የአርማቴው እግዚአብሔር የመበቂያ ዘመን አለን። ስለዚህ አሁን ግን አለ የሚመጣ እንደዚህ ነው የሚሆነው አለ። ቁራሽ እንጀራ ለምነው ይበላሉ። የአንድ ብር እንጀራ ለምነውም ቢሆን ለሰውን የማይነካ ሳሙኤል ኖረና ሰበሰበና እንዲህ አለ፣ እስቲ አንድ አህያ ከእናንተ ወስጄ አንድ እንጀራ አብልታችሁኛል፣ ከእናንተ ወሰድኩት ካለ እስቲ ንገሩኛል። ተጽፎለታል አለ እሱ። ክብር ለመድኃኒዓለም ይሁን። ተጽፎለታል እሱ። እስቲ ይሁት ዘመኑ ሁሉ እኔ በቀባውበት ሰው ፊት ይሄዳል አለው ዳዊት። እስከ ዳሬ እስከ መጨረሻ ቀባውት አለው። ታስታውሳላችሁ ዳዊት ምን አይነት የተቀባ ሰው እንደሆነ ተመልከቱ። እግዚአብሔር ታላቅ ነገርን ያደርጋል ወገኖቼ። ሳኦልም አለ ቁጥር 19 ያለው ከ19 ጀምሮ ዳዊትም በአርማቴም አገር በሩማቴ ተቀምጧል ተብሎ ሰማ። ሳኦልም ዳዊትን ያመጣ ዘንድ መልእክተኞችን ሰደደ። ሳሙኤልም አለቃቸው ሆኖ ባየ ጊዜ የእግዚአብሔር መንፈስ በሳሙኤል መልእክተኞች ላይ ወረደ፣ እነሱም ትንቢት ይናገሩ ጀመር። ሳኦልን ያን በሰማ ጊዜ እነሱም ትንቢት ተናገሩ። ሳኦልም እንደገና ሶስተኛ መልእክተኛ ላከ፣ እነሱም ትንቢት ተናገሩ። የሳኦል ቁጣ ነደደ፣ ወደ አርማቴም መጣ። በሰይፉ ባለው ታላቅ ጉድጓድ ውስጥ ሳሙኤልና ዳዊት የት ናቸው አለ። አንድ ሰው እነሆ በአርማቴም ዘገሊላ ናቸው አለ። ወደ አርማቴም በመጡ ጊዜ የእግዚአብሔር መንፈስ በሱ ላይ ወረደ። እሱም ሄደ፣ በአርማቴም አገር ትንቢት ይናገር ነበር። ልብሱንም አወለቀ፣ በሳሙኤል ፊት ትንቢት ተናገረ። ራቁትንም ወድቆ በሌሊት ሁሉ ተጋድሞ ሳሙኤል ደግሞ ከነቢያት መካከል ሆኖ ይባባሉ ነበር። ዳዊትም ከዛች ሀገር ወጥቶ ሸሸ ይላል። የመጣ አርማቴም ምን ሊያደርግ ነው የመጣው? ሳሙኤልንና ዳዊትን ፍለጋ ነው የመጣው። እንግዲህ ሊያጠፏቸው ሁለቱንም ለማጥፋት ነው የመጡት። ሲመጣ ግን አገሩ በሙሉ ለካ በመንፈስ ቅዱስ ተሞልቷል። እሳት ነዷል። ጦረኛ የለም። ጦረኛው እግዚአብሔር ግን አገሪቱን በመንፈስ ቅዱስ ዙሪያውን ይዞታል። ክብር ለኢየሱስ ይሁን። መጀመሪያ ወደ እሱ ሲመጡ ወድቀው ትንቢት እየተናገሩ መጡ። ሁለተኛ ላከ፣ ትንቢት እየተናገሩ መጡ። ሶስተኛ ላከ፣ ትንቢት እየተናገሩ መጡ። ከሳኦል መንፈስ ሸሸኩኝ አለ። ከሳኦል ላይ መንፈስ ሸሽቶ ነበር። ከተማው ግን በእግዚአብሔር ክብር ውስጥ ስለነበረ ሳኦልን ሊያገኙት አልቻሉም። መንፈስ ቅዱስ እንደዛ አስመለጣቸው። ክብር ለኢየሱስ ይሁን። አያችሁ፣ አርማቴም የኃያላን ማፍለቂያ ሀገር ነው። አይነኩም የሚባሉ ሰዎች የሚመጡበት የእግዚአብሔር ክብር የሚታዩበት ምድር ነው። ጌታ ሆይ ስፍራችን መደበቂያችን ነው። የት ነው ያለነው ስፍራ? እግዚአብሔር ለእኛ ያስቀመጠን ስፍራ እግዚአብሔር ለእኛ ስለኛ የሚዋጋበት ምድር ናት። ሁለት ነገር በጣም ጠነቀቃለሁ። የእግዚአብሔርን ጊዜና የእግዚአብሔርን ስፍራ ከሳተ ፕሮቴክሽን የለም። የእግዚአብሔር ፕሮቴክሽን ያለው በእግዚአብሔር ጊዜና በእግዚአብሔር ስፍራ ላይ ነው። አዳም አለው ወዴት ነህ ብሎ ያለው ስፍራውን ለቆ ስለሄደ ነው።
መደበቂያ ነው፣ መጠበቂያ ነው ያ ስፍራ። ስለዚህ ወገኖቼ አርማቴምን ጠብቁት። የልጆቻችሁ ስፍራ ነው። ነገ ልጆቻችሁ የሚያድጉበት ስፍራ ነው። ነገ ኃያላን የሚወጡበት ስፍራ ነው። ያ ስፍራን ጠብቁ በደንብ አድርጋችሁ። ይሄ የረገጥንበት ስፍራ የልጆቻችን ማፍለቂያ ናት፣ ለእኛ አርማቴም ናት። ዳዊትም ከአርማቴም አገር አልሸሸም። ቅዱሱ የእግዚአብሔር መንፈስ ዳዊትን አስመለጠው። ክብር ለእግዚአብሔር ይሁን። እንደ ኢየሱስ ያለ ማንም የለም። በእውነት እሱ ጌታ ነው። ጌታ በዘመናችን ብዙ ታፍነን ነው የምንኖረው። እግዚአብሔር ግን ባስቀመጠን ዘመን ውስጥ እግዚአብሔር በጣም ልንጠነቀቅ ያስፈልጋል። ይሄ የእግዚአብሔርን ክብር የምናይበት ምድር ነው። እግዚአብሔር ያን መንፈሱን በተለያየ አይነት ሁኔታ የእግዚአብሔርን ክብር የተሸከሙ የእግዚአብሔርን ታላላቅ ስራዎች እንዲሰሩ የተዘጋጁ የተደበቁ ሰዎች አሉ። ጥርቅም ያሉ በጸሎት የበረቱ በዝማሬ በእግዚአብሔር ቃል የተሞሉ ብዙ ሰዎች እዚህ ምድር አሉ አለ። ቁጭ ብለዋል፣ ጥግ ይዘው ቁጭ ብለዋል። በሁኔታዎች ሸሽተው ከቤተ ክርስቲያን ከቅዱሳን ህብረት ሸሽተው የተደበቁ ግን እግዚአብሔር የሚጠቀማቸው ብዙ ሰዎች አሉ እዚህ ምድር። እግዚአብሔር ዘመን እስኪደርስ ድረስ የደበቃቸው እግዚአብሔር ተነስ እስክል ድረስ የደበቃቸው በርካታ ጀግኖች አሉ፣ ወንዶችና ሴቶች አሉ እዚህ ምድር አለኝ እግዚአብሔር ሐሳብ። ሰዓቱ እስኪደርስ ድረስ የጠበቁ የእግዚአብሔር ጊዜ ሲደርስ የሚወጡ የእግዚአብሔርን ሐሳብ የሚናገሩ ነቢያቶች፣ ሐዋርያቶች፣ ትልቅ የእግዚአብሔር ሐሳብ ያላቸው ወንድና ሴቶች ጓዳ ውስጥ አሉ አለኝ። እግዚአብሔር እነዚህን ሰዎች የሚያነሳበት ዘመን ደርሷል። አንዳንድ ጊዜ እግዚአብሔር ነገሩን ቀይሮ ተገልብጦ ያ ድሮ የነበረው ታሪክ ተገልብጦ አዲስ ዘመን ይመጣል። እኔ እዚህ ምድር በጣም ብዙ ሰዎች እግዚአብሔር ሐሳብ ያላቸው ብዙ ሰዎች አሉ። ነገር ግን ጌታ እዚህ ምድር ብዙ ሰው አለ አለኝ። በጣም ብዙ ሰው የሚያነቡ፣ የሚጸልዩ፣ የሚተጉ ጨካኝ የሆኑ የሚጸልዩ ለዚህ ምድር ወንድና ሴት ልጆች አሉ አሉ አሉ። ይሄ ለኮተት ለምድራዊ ገንዘብ፣ ይሄ ዛሬ አግኝተን ነገ ለምናጣ በእንግድነት ዘመን ለምንኖረው ለገንዘብ ሳይሆን ለዚህ የአገር ሲስተም ያልተገዙ የእግዚአብሔርን ሐሳብና ፍቃድ የሚያገለግሉ ሰዎች አሉ አለኝ። እግዚአብሔር ሐሳብ እንደዚህ ነው፣ የተደበቁትን የሚያወጣ። የእግዚአብሔር ሐሳብ የተደበቁትን ያወጣል። እግዚአብሔር ዘፍጥረት 9 ላይ ያዕቆብም ተነስቶ ወደ ምስራቅ ሰዎች ሄደ፣ እንዲዛም ጉድጓድ ተመለከተ። 3 የበጎች ጉድጓድ ነበሩ። ከዛ ጉድጓድ በጎች ይጠጡ ነበር። በጉድጓዱ ላይ መሀል የነበሩት ትልቅ ድንጋይ ነበር። በዛ የተከማቹ ጊዜ ድንጋዩን ገለል አድርገው ውሃ ጠጡ ነበር። ድንጋዩንም ወደ ውሃ አፍ ያድርጉና ይላሉ እያጠጡ ነበር። እናንተ ግን ወዴት ናችሁ አላቸው። እኛ ግን የካራን ነን አሉት። የካሮን ልጅ ላባን ታውቃላችሁ አላቸው። እነሱም እናውቃለን አሉ። እነሱ ዳና ነው ወይኔ አለው። እነሱም አሁን ዳና ነው። ራሔልም ከበጎች ጋር መጥታለች።
አኑ ገና ቀትር ነው፣ ከብቶቹ የሚከማቹበት ገና አልደረሰም። አሁንም በጎች ይጠጡና ሄዳችሁና አሰማሩ አላቸው። እነሱም አሉ በጎቹ እስኪከማቹ ድንጋዩን ከጉድጓዱ አፍ እስኪያነሳ ድረስ አንችልም አሉ። በጎቹን ደግሞ እናጠጣለን አሉ። እነሱም ከነሱ ጋር ሲነጋገሩ ራሔል መጣች። የአባቱን በጎች ጠብቅ ነበረ። ያዕቆብም የእናቱን ወንድም የላባን የአጎቱን በጎች ባየ ጊዜ ቀረበ፣ ከጉድጓዱን ድንጋይ ገለበጠ፣ የአጎቱን የላባ በጎች አጠጣ። ደስ አይልም? የዘመኑ ሲስተም ተመልከቱ። የነበረውን ሲስተም ገልብጦ ነው ጣለው። ያዕቆብ ራሔልን ባየ ጊዜ ያን ጉድጓድ የነበረውን ድንጋይ አንስቶ ያጎቱን የላባ በጎች ውሃ ጠጡ። ያዕቆብ ደግሞ የምታውቁላችሁ ጥሩ ምስር ሰሪ ነው። የሚገርም ምስር ሰሪ ነበር። ማዳን ስላልቻለ እኮ ነው እዛ ቤት ቁጭ ብሎ ወንድሙ የሚያመጣውን ነው የሚሰራ የነበረው። ይህን ጉልበት ከየት አመጣ ብትሉት ግን መንገድ ላይ ከተገናኘው ከእግዚአብሔር ኪዳን ያለው እግዚአብሔር ሐሳብ ያ ባለፈበት ስፍራ ላይ ደክሞት ድንጋይ ተንተርሶ በተኛበት ሰዓት ላይ የተተከለ መሰላል መላእክት ሲወጡ ሲወርዱ የተገናኘ የእግዚአብሔር ኃይል ያዕቆብ ይህ ስፍራ እንዴት ያስፈራል! ይህ ስፍራ በዚህ ስፍራ እግዚአብሔር አለ ብሎ ቦታውን ቤቴል ብለው ጠርቶ ከእግዚአብሔር ጋር ቃል ኪዳን ገብቶ የሄደበት ያ እሳት ስላለ በዛ ኃይል ጉልበት ድንጋዩን ከጉድጓድ አነሳ። ኃይሉን ታውቃላችሁ? ትልቅ እግዚአብሔር ጊዜ ነው ያና እግዚአብሔር ጊዜ ነው። እግዚአብሔር ገና የምትሰብኩበት ሰዓት ነው። ገና የምታገለግሉበት ጊዜ ነው። ገና ወደ ቤርሳቤር የምትገቡበት ሰዓት፣ ወደ ዳን የምትወጡበት ሰዓት ነው። ሃሌሉያ! ገና የምትሰማሩበት ጊዜ ነው። ጸልያለን። ሃሌሉያ! ጸልያለን። ተባረኩ። ሻሎም